አሁን ወደ መረረው ጉዳይ እንሂድ። የዕለቱ ከባድ ሁለት ጉዳዮች አሉ በጣም ከበድ ያሉ። ቀደም ብዬ ነገርኳችሁ መለስ ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ያወጀበት ቪዲዮ ተባበሩ። ለዛሬ ለዚህ ፕሮግራም ፈልጌው ነበርና አጣሁት። በጣም ትክክለኛ ቪዲዮ ነበር ለዛሬ እንደ ማስረጃ። ይሄ ያልኩበት ምክንያት አቶ ልደቱ አያሌው ትላንት መጽሐፉ አስመርቋል። በዚህ አጋጣሚ ግዙ መጽሐፉን የተለያየ ሶሻል ሚዲያ ላይ ታገኙት ይሆናል። ኦንላይን አክሰስብል ነው። በሱ ፊርማ የፈረመ ይልክላችኋል። የተለያዩ አማራጮች አሉ። በዛ በዛራ ሚዲያም በኢትዮ ፎረም በሪዮት ምናምን የተላለፉ ቀጥታ ስርጭት የተላለፉ እንትኖች አሉ። እዛ ገብታችሁ የዜል ካሻፕ ቁጥር የተለያዩ አማራጮች አሉ። ኢሜል ምናምን አድርጉ። ከዛ በዛ ቋሚ ነው አዛ ያለው። ሄዳችሁ ጎግል አድርጋችሁ መግዛት የምትፈልጉ ገብታችሁ እዛ ኮንታክት አድርጉት በዛው እና ይልክላችኋል ወደ እንትናችሁ ማለት ነው። ለምንድን ነው የሚደረገው? ይሄ ገንዘብ ለማካበት ገንዘብ ሜክ ለማድረግ አይደለም። ያቶ ልደቱ ለሁሉም የኢትዮጵያ ሕዝብ በሚደርስ መልኩ ይለቀቃል እና ብዙ የተለፋበት ስለሆነ ለዚህ ለዲስትሪቢዩሽንም እንዲጠቅመው በማለት ነው። አቶ ልደቱ ምን አለም በጣም ወሳኝ የሚባል ጉዳይ አንስቷል። ቀይ ባህር የሚባል ነገር እንደሚያነሳ ጠቅላይ ሚኒስትሩ ዶክተር አብይ ነው የሚለው እሱ ዶክተር አብይ ቀይ ባህር የሚባለው ጉዳይ እንደሚያነሳ በትግራይ ጦርነት ጊዜ ጭምር አቅ ነበር። ትግራይ ውስጥ እየተዋጋ ኤርትራ ትግራይ ውስጥ እየተዋጋ ባለበት ሰዓት የትግራይ ጦርነት ካለቀ በኋላ ቀይ ባህር የሚለው ጉዳይ አጀንዳ እንደሚያነሳ እኔ ተናግሬያለሁ። እንደሚያነሳ አቅ ነበር አለ። ይሄ አብይ ለቀልድ ብሎም ቢሆን ቀይ ባህር ብሎ ከጀመረው ከቀልድ በላይ ነው። ከቀልድ በላይ ነው። ጦርነት አዋጅ ማለት ነው። እኔ ቀይ ባህር ያሉ የኢትዮጵያ ሚዲያ በራሱ አይደለም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፋና በመንግስት መገናኛ ብዙሃን በጀነራሎቹ በምናምን በጠቅላይ ሚኒስትሩ ሞቻ አድራለሁ ምናምን የሚሉት ይሄ ጦርነት አዋጅ ነው። ይሄ ከምን ጋር ይያያዛል? ጠቅላይ ሚኒስትር መለስ የሶማሊያ አክራሪ ኃይሉ ሼህ አዌስ የሚባል ሼህ ዳየር አዌስ ነው በኢትዮጵያ ላይ ጂሃድ ሲያውጅ ኢህአዴግ ምን አደረገ? በጠቅላይ ሚኒስትሩ በኩል ወደ ፓርላማ መጥቶ ፓርላማውን ጠየቀ። እንግባ ብሎ ጦርነት አውጆብናል መጥቶ ኢትዮጵያ ምድር ላይ ገብቶ እስኪያጠቃን መጠበቅ የለብንም። ገብተን ሶማሊያ ገብተን እናጠፋዋለን አለ። ከዛ ነበሩ ትዝ ይለኛል የፓርላማ አባላት ነበሩ። ልደቱም ከተሳሳትኩ ፕሮፌሰር መራራ ጉዲና ሌሎችም ነበሩ። ተቃውሞ የነበራቸው ምናምን አንዳንዶቹም ነበር። ግን ፓርላማው ግን አሳልፎታል። መግባት አለብን ብሎ ይሄ ምንድን ዲተረንስ ፎርም ነው። ይሄ ባለበት ማስቆም ነው። ኦልሬዲ አውጆብሃል። ጂሃድ ካወጀብህ አቅም ካገኘ አዲስ አበባ ገብቷል ማለት ነው። ከዛ ካወጀ በኋላ በየአንዳንድ ኪሎ ሜትር በአንዳንድ ሜትርም መምጣቱ አይቀርም ማለት ነው። እኛ የገባበት ገብተን የኢትዮጵያ ሕዝብን ከማጥቃቱ በፊት የገባበት ገብተን እናጠፋዋለን ብሎ የኢትዮጵያ መንግስት በኢህአዴግ በኩል በጠቅላይ ሚኒስትሩ በኩል ዲክሌር ሲያደርግ ጦርነቱ እዛ ሲሄድ የኢትዮጵያ ሰራዊት አይደለም የጀመረው ጂሃድ ያወጀው አካል ነው። the same is true today። ቀይ ባህር ገባለው ቀይ ባህር የትላንት ስህተት ነው። 30 ዓመት ነው። እኛ የ1000 ዓመት የህዳሴ ግድብ ታሪካችን ምናምን ህልማችን ያሳካን ነው ብሎ ያጼ ልብነ ድንግል ያጼ ላሊበላ የድሮ ምንም ዝም ብሎ ተረተረት ማንም ሞክሮት ማያውቀው ህዳሴ ግድብ ወደ እንትን ሰው ለማደናገር እንትን ያደረገ ነው። ይሄን አሁን አስቤ ሳስበው ጠላት በዛብኝ ቢል የኢትዮጵያ መንግስት ኦልሬዲ ካፉ ወጥቷል። ፕሮፓጋንዳ አስተጋብቶታል። ለጠቅላላ እውቀት ዝም ብዬ ጣል አድርግላችሁ ትላንት መከላከያዎች የነገራቸው አብይ አለ። ትላንት ምንድን ቅራቢ የነገራቸው የኤርትራ ጉዳይ ትተነዋል። ፍርሃት መከላከያ ጋር ትልቅ ፍርሃት አለ። መከላከያ ጀነራሎች ፍርሃት አለ። አንዳንዶቹ ከማዶ ጋር ነው የሚገናኙት ሰማው ከአስመራ፣ አንዳንዶቹ ከመቀለ ጋር ነው የሚገናኙት የሰማሁት ነው። አንዳንዶቹ ከወላ ጋር ነው የሚገናኙት ወደ ቀናቸውና ወደሚያምኑት አካባቢ ነው የሚገናኙት። ይሄ መንግስት ችግር ውስጥ እንዳለ ማሳያ ይሄ ነው። እና ምን አላቸው? መደናገጥ ስላለ ፍርሃት ስላለ ከኤርትራ ጋር ጦርነት አናካሄድም ብለዋቸዋል። በጣም የሚገርም መረጃ። ከኤርትራ ጋር ትተነዋል፣ እንዳትነካኝ አልነካም፣ እንዳትነካኝ አይነት ስምምነት እያደረግን ነው። አሸማጋዮች እየገቡልን ነው።
በቃ አንተም ተው አንተም እያሉን ነው። አሁን ምን ገጥመው ከትግራይ ብቻ ምን ገጥመው የፋኖ ችግር የለውም ከትግራይ መጀመሪያ ከመጣ ነው ይሄ ራሱ ይከስማል። ስለዚህ ከኤርትራ ጋር ጦርነት ስለማንገጥም ስጋት አይግባችሁ ለመከላከያ እንደዚህ ላይ ያላችሁ ሰሞኑ ትላንት ያገኘነው መረጃ ነው የምነግራችሁ። ቅጥፈት ነው ይሄ። ከኤርትራ ጋር የገባው አንድም ሴንቲሜትር የለም። እኔ 100% ይሄ ማረጋገጫ የምንሰጠው ለማጭበርበር ሁሌ ጊዜ ለመግዛት እና ትውልዱን ለማጭበርበር መከላከያ አካባቢ የመደናገጥ ስሜት አለ። ይሄ የመፍረስ ስሜት ስላለ ሞራል የመዝቀጥ ስሜት ስላለ እነሱን አይዟችሁ ከኤርትራ ጋር አይደለም ትግራይ ጋር ነው እና አይበጣም ትግራይን ስንመታ ኤርትራ አትቀላቀልም ብሏቸዋል። የኔ ግምት ግን እንደዛ አይመስለኝም። የኔቶ አይነት ስምምነት እንዳያደርጉ ነው የኔ ስጋት እኔ ፍላጎቴ ነው። ግን በአብይ ቤቱ እንደ አብይ ሆኜ ባስበው ትላንት እሱ ያደረጋትን እሱ የሰራውን ካልኩሌሽን እነዛም ከሰሩ የኢትዮጵያ ሕዝብ ካሁን ማወቅ አለበት። አብይ ያጭበረበረ ነው። የትግራይ መነካት የኤርትራ መነካት የኤርትራ መነካት የትግራይ መነካት ብሎ ያሰቡ ጊዜ ጉዳዩ ተጠናቀቀ ማለት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ሁን ብሎ በጠቅላይ ሚኒስትሩ በኩል ያጭበረበረ እንደዚህ ብሎ ፕሮፓጋንዳ የሚነፋው ቅጥፈት ነው። እኔ ያለን ሐሳብ ነው። እኛ ወደ መላጣ ነው የምለው ለዛ ነው። ቅጥፈት ነው። ለመከላከያ እንደዛ ብሏቸዋል። እና ለማንኛውም ወደ አርስታችን እንመለስና የአቶ መለስ የወሰዱት እርምጃ ገና ጦርነቱ ከመቃጣቱ በፊት ኢትዮጵያ ላይ የተቃጣው ራሱ ጦርነት ነውና ቃላቱ ጭምር ጂሃድ ማወጅ ራሱ ጦርነት ስለሆነ ብሎ ገብቷል። ከዚህ ጋር ይሄ ዘሴም አናሎጂ እዚህ ጋር ስንጠቀም አቶ ልደቱ ምንድነው ያለን? አሁን ጦርነቱ ከኤርትራ ጋር የሚደረገው ጦርነት እኔ እተወዋለሁ ተሳስቼ ነው ሐሳቤን ቀይሬያለሁ እዚህ ፈተና በዝቶብኛል ኢንተርናል ኮንፍሊክቱን ማስታገስ ስላልቻልኩኝ ይሄን ኮንቴንስ አላደርግ ወደ ሌላ ጦርነት አልገባም ካለ እንኳን እኔማ አንተ የውስጥ ችግርን እስክትፈታ ድረስ ቆሜ አልጠብቅህም ቦሎ ከፊ ወንቶሎ የሚባል ዘፈን አለ በትግርኛ። ቦሎ ከፊ ወንቶሎ ማለት በለው ከፍቶት እያለ ተዳክሞ እያለ በለው የሚባል ዘፈን አለ። በሎ ከፊ ወንቶሎ ማለት የውስጥ ችግሩ ገና ማኔጅ ሳያደርግ መጥቶ አንደኛ የውስጥ ችግሩን ማመሰቃቀል ሌላ አይነትም እርምጃ መውሰድ አለ ፖሲቢሊቲ ነው። ምክንያቱም ጦርነት አብይ አህመድ ኦልሬዲ ጦርነት አውጇል። በዩናይትድ ኔሽንስ ሪኮግናይዝ የተደረገ ሀገር በዩኤን ቻርተር የምትታወቅ በአፍሪካ ህብረት የምትታወቅ በአፍሪካ ህብረት ቻርተር የምትታወቅ ሀገሪቷ ሀገር ነኝ ብላ በዩናይትድ ኔሽንስ ባንዲራዋን ያውለበለበች በዩናይትድ ኔሽንስ ዲክላሬሽን ኦፍ ሂውማን ራይትስ በዩኤን ቻርተርም የነዚህ ሀገራት ሉዓላዊነት እንዴት ፕሮቴክት እንደሚደረግና ማን ምን ካደረገ በኋላ ጦርነት እንደታወጀ በግልጽ በቻርተር በኮንቬንሽን የታወቀ ነገር ባለበት ሰዓት ትቸዋለሁ በቃ አንተም ተው የሚባልበት ዘመን የለም። ስለዚህ ይሄ የጦርነቱ የመቆምና የማስቆም ጉዳይ በአብይ አህመድ እጅ ብቻ አይደለም ያለው ብሎናል። በአብይ አህመድ እጅ ብቻ አይደለም የማስቆም እድልና የጦርነት የማስጀመር እድል በማዶ በኩልም አለ። ኦልሬዲ ጦርነቱ እንደታወጀ እቆጥረዋለሁ። ኢንትረስቲንግ ነው ይሄ በጣም ስሙት። ይሄ ከ4-5 ዓመት በፊት ተናገረ። አንድ ወቅት የባህር በር ጥያቄ ዶክተር አብይ አህመድ ወደ መድረክ ይዘው እንደሚመጡ ምንም ጥርጥር አልነበረም። በድፍረት ጽፌዋለሁ፣ በድፍረት ተናገረ። ለዛ ቅቡልነት ለዛ ተቀባይነት ማግኘትም ሊሆን ይችላል የሚያወሩት። እርግጠኛ መሆን አንችልም። ከልባቸው ነው ብለን እርግጠኛ መሆን አንችልም። ከልባቸውም አይደለም ብለን እርግጠኛ መሆን አንችልም። ይሄን ነገር በብቸኝነት የሚያውቁት ራሳቸው ጠቅላይ ሚኒስትሩ ብቻ ነው። የሀገሪቱ ምክትል ጠቅላይ ሚኒስትርም የሚያውቁ አይመስልም። ራሳቸው ብቻ ነው። ስለዚህ ይሄ ጉዳይ ችግሩ ምን መሰለህ ስታሊን፣ አንድ መንግስት በዚህ ደረጃ የአንድን ሉዓላዊ ሀገር ጥያቄ ውስጥ አስገባ እወርሃለሁ በኃይል የባህር በር እነጥቅሃለሁ ብሎ ፕሮፓጋንዳ መስራት ከጀመረ በኋላ መቀስቀስ ከጀመረ በኋላ ጦርነቱን የማስነሳቱ እድል በሱ እጅ ላይ ብቻ ያላል። ያ ትሬት እንዲሆነው ስጋት የገባው ኃይል ለኔ የተመቼ ጊዜና ቦታ በሚለው ሁኔታ ጦርነቱን ራሱ ሊጀምር ይችላል። የኢትዮጵያ መንግስት አሁን በጦርነቱ መነሳት ላይ ቁጥጥር ሊኖረው አይችልም። ያ ጦርነት ቢጀመር ደግሞ ኢትዮጵያ በወራሪነት ከመከሰስ
ከመፈረጅ ልትድናቸው በአደባባይ በይፋ ነው የተቀሰቀሰ። እውቅና ሁሉ አገራዊ እውቅናችሁን ሁሉ እነሳችኋለን። እኔ ኢማጂን አንድ የጎረቤት ሀገር የኢትዮጵያን ሀገራዊ እውቅና እነሳለሁ ብሎ የኢትዮጵያን መሬት ነጥቃለሁ ብሎ አዋጅ ቢያውጅ እንዴት ነው ሪአክት የምናደርገው? ያ አካል ጦርነት መጥቶ እስኪከፍትብን ጥይቱን እስኪተኩስ እንጠብቀዋለን? ያንስ ማድረግ ትክክል ነው የሚሆነው? አይመስልም። ስለዚህ ሪሊ ለጨዋታም ለሌላ ፐርፐዝም ለፕሮፓጋንዳም ብለው አንስተውት ከሆነ ሄዶ ዞሮ የጦርነት ነው። ጦርነት የሚያመጣ አደጋ ነው እና በዛ ሁኔታ ውስጥ ነው ያለ። በጣም ግሩም የሆነ ሙሉን ዛራ ሜዳ ላይ ገብታችሁ ብትሰሙት ጥሩ ነው። ሰፋ ያለ ጉዳይ ነው። አቶ ልደቱ ያሳየበት ትንታኔ ብቃት በጣም የሚገርም ብዙ ኢትዮጵያውያን ያላዩት መነጽር ነው እዚህ ጋር ያየው። እውነት ነው። አሁን ጦርነቱ የሚመቸኝ አሁን ነው ብሎ ቢጀምር ያለው በሎ ከፊ ወንቶሎ ማለት እሱ ነው። አሁን አይመቸኝም ቢል አብይ አህመድ እንኳን ያልተመቸ ምክንያት ገብቶኛል በዛው ላይ እሳት ለቅብሃለሁ ብሎ ቢጀምርበት ያኛው ኦሬዲ ጦርነት ከፍተህብኛል ልክ ሶማሊያ ኢትዮጵያ ላይ እንዳወጀው ጂሃድ ሲያወጅ ኢትዮጵያ ገና ምንም ሳይተኩስ ሶማሊያ እንደገባው ቢመጣበት አብይ አህመድ የሚያስቆመው አይደለም። ምክንያቱም ፕሮፓጋንዳ ኦሬዲ ጀምሮታል፣ ጦርነት ጀምሯል። አንድን ጨምር የዶክተር ኢታና ጉዳይን ጨምርና በጣም ግሩም ነው። ወደነ ምዕራብ ጎንደር ቋራ አካባቢ እና የመከላከያ ኦሮሚያ አካባቢ ያለው አዲስ አበባ ዙሪያ የሰማ ነው ከመከላከያ ምንጮች አሁን ያደረሱ ነው ሲል ከመከታተላችን በፊት የነገር ወደ እናንተ ላድርስ። ዶክተር ኢታና ምን አለ? ወደ ዩኤን እየወነጀለ ያለው አብይ አህመድ ኤርትራን ይወነጀላል፣ ህወሓትን ይወነጀላል ምናምንና ህወሓትን እየከሰሱ ያሉት ማን ነው? ብልጽግና ብቻ አይደለም እየከሰሰ ያለው። ህወሓትን እየከሰሰ ያለው አሁን አፈር ልሰን ተነሳን ያሉ ከትግራይ አፈር ግጠን አፈር ልሰን ተነሳን የሚሉ የትግራይ ከፍተኛ አመራሮች የነበሩት ናቸው። እንደዚህ እንደ እንቁላል ዘይት ተንከባክቦ ያመጣቸው እዚህ እንደዛ ነው። እና አንድ እንዲሁ ሚዲያ ላይ መናገር አለብኝ። ትላንት ይሄን ፕሮግራም ከተላለፈ በኋላ የነገርኳቸው አንድ ጉዳይ ነበርና ጻርቃን ባየ ቁጥር እግሬ ትዝ እያለችኝ ተቸገርኩ አለ አንድ ልጅ። ወደ አድዋ ዓርብ አካባቢ ነውና ቤተሰብ የነገረኝ ነው። ልጁ እነ ጻርቃን ተከበቡ ሲባል እነ ጻርቃን ይሄ አዛዦቹ ተከበቡ ሲባል ረጅም ርቀት ሄደን እነሱን ለማዳን ገባን አለ። ተመታ፣ እግሩ በጣም ክፉኛ ነው የተመታው። አሁንም በሱ ነው ቦርድ የወጣው፣ ዲሞራላይዝ ተደርጓል፣ ወጥቷል ልጁ እና ሚዲያ ላይ ወጥቶ አንዴ እኔ እንደዚህ ነኝ እያለ የትግራይን በቀበሌ በወረዳ ለመከፋፈል ሲሰራ አሁንም አዲስ አበባ ሄዶ አሁን የሰሞኑ ቃለ መጠይቅም ጭምር ሲያየው እግሬ በቃ ያመመኝ ነው አለ። ቲቪ ጻርቃን ባየ ቁጥር እግሬ ትዝ እያለኝ ገና ረስቼው የነበርኩን ፔኑን እየተሰማኝ ነው አለ። እኔ ለማላቀው ታጋይ ለማላቀው ጓድ የኔ ብጻይ ለማላቀው እዚሁ አጋጣሚ እሱን ለማዳን ብዬ እግሬ ተመትቼ በሆነ ኖሮ ትዝ አይለኝም። በቃ ብጻይ ጓዴን ለማዳን ነው እግሬን ያጣሁት ብዬ አስብ ነበር። ይሄ ሰውዬ ግን በየቀኑ ነው ቲቪ ላይ የማየው አለ። ይሄ ሰውዬ ነው ወይ እንዲህ እግሬን አጥቼ አሁን ያዳንኩት እያልኩኝ ማታ እቆዝማለሁ አለ። እቆዝማለሁ። ልጁ አሁን ቁጭ ብሎ አሁን ያለው የፖለቲካው ጉዳይ ነው። ለብዙ ሰው ነው ይሄ ጉዳይ፣ የብዙ ሰው ትግራይ ውስጥ ያለው ይሄ አዲስ ነገር አይደለም። አጋጣሚ ከቤተሰብ ስለመሰማሁት ነው፣ ከአንድ ቤተሰባችን ጋር የሰማሁት ነው ሲያወሩ ማለት ነው። የህወሓትን የሚከሱት አንደኛው እነዚህ ሰዎች ናቸው። በጣም አፈር ልሰን የሚሉት የትግራይ ወጣትን ግጠው የትግራይ ወጣት ግጠው ህይወታቸው ያዳኑ ናቸው። የባንክ አካውንታቸውን ያዳኑ፣ ሀብታቸው ያዳኑ፣ ህንፃዎቻቸውን ያዳኑ ናቸው። ትግራይ ጥይት እያስገባች ነው፣ በአስመራ እያስገባች ነው፣ ትግራይ እንደዚህ እያደረገች ነው እያሉ የሚያስፈልግ ነው። አንዳንዴ የት ሄጄ ላልቅስ? ለማልቀስም እኮ ቦታ ያስፈልጋል፣ ስፔስ ያስፈልጋል። ታይም ብቻ አይደለም ስፔስ ሁላ የት ሄጄ ላልቅስ ይባላል እኮ። እንደዚህ አይነት ከነጻርቃን ጥይት እያስገባች ነው ትግራይ እያስገቡ ነው ብሎ ሲያወራ አቤት እንዴት ደስ እንዳለኝ። በነገራችን እንደዛ ሲል ጥግ ድረስ ነው ደስ ያለኝ። እውነት ከሆነ ብዬ ነው፣ እውነት ያድርገው ብዬ ነው። እውነት ያድርገውና እውነት አይመስለኝም ግን እውነት ያድርገውና በጣም ደስ ያለኝ። በቃ ጉዳይ አለ። የዶክተር ኢታና ጉዳይ ሄደን ወደ ምነግራችኋለሁ ሁለት ጉዳዮች ከኦሮሚያ አካባቢ። አሁን ደግሞ ሰሞኑን ፋሽን የሆነው ምንድነው?
ጓደኞች ናቸው ወጥተው የሚከሱት። ከዚህ በፊት አብረው ምንድን ነው ያለው? ከዚህ በፊት ይሄ ቋንቋ አፈርግጠን ተነስተናል የሚለው ጀነራል እነሱ ናቸው አሁን እነ ታደሰን የሚከሱት። እና በጣም አስቸጋሪ ነገር ነው። እና ወታደር እያደራጀ የትግራይ ወታደሮችን እያስኮበለለ እያደራጀ ገንዘብ እየሰጣቸው እያስታጠቀ ህወሓትን ውጉልኝ እያለ የሚንቀሳቀሰው አብይ ነው። ህወሓት አይደለም ይህንን እያቀረበ ያለው ማለት የጦርነትን ነጋሪት እየጎሰመ ያለው አብይ ራሱ ነው ማለት ነው። እና እነኚህ እየወጡ የሚናገሩት በትግርኛም በአማርኛም እየወጡ የሚናገሩት ከአብይ አካባቢ ያሉ ሰዎችም ይህንን እየካዱ አይደለም። የትግራይ በጀትም ቢሆን ከዛ ነው የሚሄደው። ስለዚህ አፋር ውስጥ ያሉ የትግራይ ወታደሮችም ከዛ ቀለብ ቢሰፈርላቸው ምንም የሚያስደንቅ ነገር አይደለም ብለው በአደባባይ እስከ መናገር ደርሰዋል። ለምንድን ነው አብይ የሚቀልባቸው የትግራይ ወታደሮች? ስለዚህ አሁን መዘናጋት የማያስፈልግ ነገር በፖለቲካውም በውትድርናውም መዘናጋት የማያስፈልገው ነገር በተጨባጭ አብይ ይጥለኛል ብሎ ከደይዋን ቤተመንግስት ከገባበት ጊዜ ጀምሮ ይጥለኛል ብሎ የሚፈራው አሁንም ፈርቶ እየጮኸ ያለው ትግራይ ነው። ይህንን ልብ ማለት ያስፈልጋል። ትግራይ ነው፣ ኤርትራም ወይ ደግሞ ከውጭ ያሉ ኃይሎችን አይደለም ማለት ያውቃል። እሱ ከዛ የሚመጣ ምት ምን አይነት ምት እንደሆነ አብይ ቀምሶ ይሄ ለአዝመራና ለእርሻ የሚሆን ጊዜ ሰጥቻለሁ ብሎ መግለጫ የሰጠ ጊዜ ያውቃል። እሱ ማለት ከዛ የሚመጣ ምት ምን አይነት ምት እንደሆነ የሚያውቀው ጉዳይ ነው። ጦርነት ለማንም ጥሩ ነገር ይዞ አይመጣም። አብይ ግን ሁሉ ጊዜ የሚመኘው ምኞቱ ሁሉ ጦርነት። ስለዚህ የህወሓት መልስ አሁንም ቢሆን እኔ ፕሪቶሪያ ቢተገብርልኝ ፍላጎቴ ነው፣ በዛ ላይ መስራት እፈልጋለሁ ባካችሁን የሚል ነው። እንግዲህ ነው ያዩት። ልክ ነህ። አመሰግናለሁ። ተመልካቾች ስለ ምግብ መቀንጨር ጉዳይ ከዚህ ጋር የሚሄድ ስለሆነ የተቀነጨረ በቃ በኳሽኮርኮር በምግብ እጦት በምናምን የተሰቃየ ሚኒስትርና ጀነራል ባለበት ሀገር የሰሞኑ አነጋጋሪ ሶሻል ሚዲያ ባይታችሁታል። ስልጤ አካባቢ ሁለቱ እንግዶች ሙፈራትና ሬድዋን ከስልጤ አካባቢ ናቸውና እንግዶቻቸውን ተቀብለው በባህላዊ መንገድ ምናምን ሲያስጎበኙ ፕሮፓጋንዳ ሲሰሩ 80 ከመቶ የኢትዮጵያ ሕዝብ ገበሬ ሆኖ መብራት አይቶ የማያውቀው የኢትዮጵያ ገበሬ በቃ የገጠር ኮሪደር ገነባን እያሉ ለፕሮፓጋንዳ ይጠቀሙበታል። የሆነ ቦታ ሄድና ጠቅላይ ሚኒስትሩ ስለሚመጡ እዚህ አካባቢ ሳምፕል ለካሜራ የምትሆን ለኢትዮጵያ ቴሌቪዥን ፕሮፓጋንዳ የምትሆን እዚህ አካባቢ የሆነ ሳምፕል እንስራ ተብሎ በገበሬዎች ሳይሆን በመንግስት ፕሮጀክት ተሰርቶ ከዛ ይሄ ገበሬ ራሱ የሰራው ነው ይባላል፣ ራሱ የገነባው ነው ይላል። ሽንት ቤቱ ምናምን አድርጎ የኢትዮጵያ ገበሬ ህይወት የምናውቀው ነው። ከጥጃ ጋር አብሮ የሚተኛ የሚያድር አንዲት ጎጆ ቤት ምን የለው ክችን የለው ምናምን የለው የሚኖር ነው አብዛኛው የኢትዮጵያ ህዝብ። አትሸውዱ፣ ራሳችሁን አትሸውዱ። ስለ ቅንጨራ ስለ መቀንጨራ አታውሩ። የቀነጨረ ሚኒስትር የቀነጨረ ጠቅላይ ሚኒስትር ቁጭ ብሎ ስለ የተመጣጠነ ምግብ የኢትዮጵያ ህዝብ በዚህ ሰዓት የሚያወራበት ጉዳይ አይደለም። የምግብ አይነት አይደለም የሚመርጠው የኢትዮጵያ ህዝብ። ዳቦ ይሻለኛል እንቁላል አድርግበት ምናምን አይደለም። ዳቦ ዳቦ ነው የሚፈልገው። የገብስ ምናምን ያለውማ ይሄ ስኳር በሽተኛ ነኝ የገብስ ይሻለኛል ምናምን እያለ ያማረጠ ነው የሚኖረው። አብዛኛው የኢትዮጵያ ህዝብ እንደዚህ እድል የለውም። ዳቦ ነው የሚፈልገው። ዳቦ ብቻ እና ምርጫ ምረጥና ቮት ይሻላል ወይስ አንድ ብሬድ ወይስ ዋን ቮት ወይስ ዋን ብሬድ ብትሉት ዋን ቮት ምን ያደርግልኛል ዋን ብሬድ ይሻለኛል ነው የሚለው አይደለም። ሌላ ህይወት ውስጥ ያለው የኢትዮጵያ ህዝብ